ተመችቶይ ፈታ ብለህ አልጋ በአልጋ የሆነ ኑሮ አሁን የምትኖረው ከሆነ አንተ የለውጥ ጎዳና ላይ አይደለህም። እመነኝ፣ አይደለህም። የለውጥ ጎዳና በችግሮች ሰንሰለት የታሰረ ነው። ሰንሰለቱን በጥሰ ስትወጣ ነው ለውጡን ጎዳና የምታገኘው። በጥሰ ወጥተህ ከሆነ ኦኬ፣ ግን ምንም ያልበጠስከው ከሆነ ወይ የሰው ለውጥ ላይ የተረማመድክ ነው። ያንተ ለውጥ አይደለም። ያንተ ለውጥን ከችግር ከቻሌንጅ በኋላ ጠብቀው። ቻሌንጅ ውስጥ በጣም ፈተና ውስጥ ያለ ከሆንክ ለውጥ ቅርብህ ነው። በጣም ቀርበሃል። ታገሰው። ቻሌንጁን በደንብ ቻሌንጅ አድርገው። ደርሰሃል። በርታ ወንድሜ። ያኔ ነው ስታልፍ ነው ያንተን ለውጥ መንገድ የምታገኘው። አሁንማ ቻሌንጁን መስበር ነው። ማንም እንዲያስቆም እንዳትፈቅድ። አምላክን ከጎን ያድርገውና በልቀጥል፣ ሂድበት። ታልፏል። የማይታለፍ ነገር የለም። በጋም በክረምት ይተካል። ክረምትን በበጋ የተተካ ያልፋል። የትላንት ዓመቶችን ድጋሚ አናገኝም። የሚመጣውን ዓመት ነው የምናገኘው። ስለዚህ ያንዳንዱ ነገሮች ያልፋሉ። አንተ ግን አብረህ ችግርን አሳልፈው እንጂ ጊዜህን አታሳልፈው። ጊዜህን ተጠቀመው፣ በደንብ ተጠቀመው። ቻሌንጁን ይለፍበት። ቻሌንጅ ውስጥ ግባ። ይሄ ምቾት መንደር እንዳይዝክ። ምቾት መንደር ውስጥ ከሆንክ የለውጥ ጎዳና ላይ አይደለህም። ራስን መርምሮ ብሮ በርታ። ጀግና ነህ።